በፖሊስ እየተፈለገ ነው። ባጠር ዘሎ ምናምን ያመለጠው ቢኒ አንተ እንደድሮ አይደለም ጭራሽ ተለውጧል። አሁን ቢኒ አውቀዋል ግን ስለማታወራ አውቀዋለሁ። ቀጥል አይመስልም አውቀዋል ግን ቢኒ በደንብ አውቀዋል። ምን ሆነ ነው? ቀጥል ታሪኩን ቀጥል። ዝም በለሽ የቱ ነው ቢኒ? አውቀዋለሁ ባይው በደንብ ነው የማውቀው። ምን ሆነ ነው? ባይው አውቀዋለሁ አይደለም የቱ እንደሆነ እሺ ስላሳየኝ የቱ ነው? እንዴ ነው ሲጊ ማሳየኝ ስለ እንደማልችል ታውቂያለህ እንዴ አንተ? ፎቶውን አሳየኝ እሺ። ማልዲ የወንድ ፎቶ ይዞራል ነው? የቱ ነው እሺ ቢኒ? ከአምስቱ ፎቶ የቱ ነው ቢኒ? ለወንች ይሄር ነው ይሄዳ አያቴ እኮ ነች እቺ ማን ካራቦኩ ማጥረም እንዴ ኦሬዲ ዳግም ስቶሪው ነግሮኛል። ከማቋረጥ ብዬ ነው እሱ እንደም እንዴት አሳምሩ እንደነ አውቀዋላ ዳግምን ምን እሺ እስከ መጨረሻው ዳግምን አውቀዋላ ዳግም ባይው አውቀዋለሁ ታውቀዋለህ ወይ ዳግም የትኛው ነው ዳግም ባይው አውቀዋለሁ ስቶሪውን ለምን አጨረሰው እና ስቶሪውን አይደለም ዳግም ታስተውሰዋለህ ባይው ምን አይነት ሰው ዳግም ባይው አሳየህ ነበር አውቀው ነበር አሳየሃለሁ ታዲያ ከዚህ ውስጥ የትኛው ነው ዳግም ይጠፋኛል እንዴ? ይሄ ነው ጤነኛ አይደል? ይሄ የራስህ ፎቶ አይደል እንዴ? ባይዋ አውቀዋለሁ ሎተሪ ሻጭ አይደል እንዴ? የሚወጣውን ስጠኛ ምን ችግር አለ? እኔ የምወጣውን በምን አውቃለሁ አባ? እንዴት አታውቅም? አንዱ መጣ ገንዘብ አይደል እንዴ የሚወጣው እዚህ ጋር? እሺ ሙሉ ዕጣ ስጠኝ በቃ ሙሉ ዕጣ ነው የፈለግኸው? አዎ ሙሉ ዕጣ ስጠኝ በቃ ይቅና በለኝ እንግዲህ። የዛሬው የሎተሪ ዕጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰው ይደርሳል። ሙሉ ዕጣ ነው ያወጣሁት ሙሉ ዕጣ ነው። ዝም ብለህ ነው አንተ አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ የዚህ ዓመት የሎተሪ ዕጣ ቁጥር እሺ 9 አንተ ምን ነው ወለነግራለሁ መጀመሪያው ልክ ካልመጣ እኮ አራት ናቸው እንግዲህ ማለት ነው። ሌላው እኮ ልክ ነበር የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ ላንተ አይደርስም። የአሁኑ የሎተሪ ሎተሪ እሺ 5 እሺ 4 እሺ 8 ኧረ በስመ አብ አሁንም መሀል ላይ ነው ታውቃለህ? የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እዚህ በእናትህ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? በነፍስ እየፈለጉኝ ነው እኮ ነው። ሳይቸግረኝ ብዙ ብር ተበድሬ አሁን ገንዘብ የለኝ በምን ልመልስ? በቃ ጠጣለሁ ዛሬ መጠጣት ነው። አጠጣት እኔ እከፍልልሃለሁ ችግር የለውም። አልጠጣም። ለምን ጠጣለህ? ለገንዘብ ብለህ ጠጣት እኔ እከፍላለሁ። አይደለም እሱ አይደለም እኮ ነው ብቸኛ ነኝ ላጤ ነኝ ምንም አንዱ አለ የለህም እንኳን የሚለኝ ሰው የለም። እጠጣለሁ ዛሬ በቃ አንተ እኔን ታረቀኛለህ ማለት ቤቴን ትቼ ደባል አንተ ጋር ገባለሁ። አይገርምም? አብረን እንኖራለን ከዛ በኋላ ጠጥቼው እኮ እንዲወጣልኝ እኮ ነው። ይሄ አጠጣም ችግር የለውም እና ደባል ልገባ እኔ ጋር አንተ አብረን እንኖራለን ከዛ በኋላ አልጠጣም። አይ ደግሞ እሱ አይደለም ይኸውልህ ችሎታ አለኝ ግን ለምን እንደሚያገሉኝ አላውቅም። ስራ እንኳን የሌለኝ ሰውዬ ዛሬ እጠጣለሁ እንድረሰው ቢያንስ ለምን አትጠይቀኝም? እኛ መስራት ክፍት የሥራ ቦታ አለ አይደል እንዴ? እኮ እንደረሰው ለጠጣ ብዬ እኮ ነው ማን እኔ አስመዘግብሃለሁ ና አጠጣትና ምንድነው መፍትሄ ስጠው ብለው ነው እንዴ ላኩ? አንተ ለምን ጠጣለህ ታዲያ? አረ ልጠጣበት ያን ያበደርኩ ገንዘብ አሁን አስፈለገኝና ከቻልኩት መልስልኝ። በእናትህ እኔ እኮ ገንዘብ ጉዳይ ላይ በፕሮግራም እንደምንቀሳቀስ ታውቃለህ። ቦሌ ላይ አንድ ህንጻ ጀምሬያለሁ። አንድ 5 መኪና እያስመጣሁ ነው ምናምን። አሁን ገንዘብ ከየት አምጥቼ እሰጥሃለሁ ብለህ ነው? የራሴን ገንዘብ እኮ ነው ያልኩህ። ካንተ አልፈለኩኝም። በዛ ላይ ሚስቴር ጉዝ ነች። ችግር ላይ ነኝ ያለው። ሚስቴር ጉዝ ነች ኪስ ባዶ ነው። ሚስት ላይ መንጠልጠል በራሱ ምን አይነት ደካማ ወንድ እንደሆንክ የሚያሳይ ነገር ነው ማለት ነው። ወንድ ልጅ አይደለህም እንዴ? አመድህን አራግፍ፣ ኪስህን ሞላ አርግ። ከዛ ነው ወደ ማስረገዝ የሚሄደው። ገንዘብ ሳይኖር ፊት ያኔ ስትበደረኝ ግን እኮ እንዴት ትዝ ይልሃል? ግን ያኔ እንዴት እንደሆንክ ረቦሃል እንዴ አንተ? ምንድነው የምሳ ምናምን የላችሁም ቤታችሁ? ያዝንካ ምንድነው ይሄ? ያዝ እቺን ያዝና ሌላ ጊዜ ጠይቀኝ። እሺ ገንዘብ እኮ ነው አይደለም? ያዝ አርግ በቃ ሰራ አርግ እንዴ ወጣት አይደለ እንዴ? በዚህ እድሜ ሰራ አርገህ ጥሩ ጥሪት ይዘህ ቆንጆ ሁኔታ ላይ መሆን ነው። ከሌለ የለ እያለ ካልሆነ ከሌለ የለ የጥሪት ከሌለ በቃ አሁን እመጣለሁ። እሺ ዳይላክስ አራስ ማጫወት ትንሹ በብላጫውትሽ ባሻንጉሊት እሺ እኔ አባት ሚጣ ብስኩት ስጪኝ። እሺ አፒቲ እንካ። እሺ ሚጣ ሌላም ስጪኝ። እንዴ እኔ እኮ ያርቅብኛል። ምን እሺ ናቺ ስጪኝ ተባልሽ አይደል እንዴ? አንተ ባለፈው 9 ስለማይሰጠኝ ወይ ብስኩትን ትሰጪኛለሽ ወይ ደግሞ የእናትሽን ነፍስ እስከ ወዲያኛው ነጥቀልሻለሁ። ተነፋረቂ እዚህ
አሁን እዚህ ጋር ሲጣርግ ቢገልሽ የሚደርስልሽ ሰው ያለ ይመስልሻል? አሁንማ ለኔ ያለሽን ንቀት አሳይተሽኛል። ጉሩሩሽን ቆርጬ ደምሽ እንደደራሽ ጎርፍ እዚህ ጎርፍ የሲቃም ባያለቀሽ ደራሽ ስታጪ ያኔ ምን ነው ብስኩቱን በሰጠሁት ብለሽ ስትጸጸቻለሽ። አሁን ነፍስሽን ነጥቀውታና ተገረጃለሁ። ማምሽ ቆየሁባቸው አይደል? የኔ ልጅ አጫወተ ወያ ይኸውልህ 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅስ አድርግልኝ። ከዛ መፈታተሽ ከሰማታሽ አይ ጀምር 3 ወሬት ማሽ ቆጠርኩ ገና 3 ቁጥር አላልክም እንዴ? እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል እንዴ? 3 ቁጥር ማለት ምን ማለት ነው? 3 ብለህ ቆጠርከው ወጣው። እኔ ይኸውልህ እሱም ሄደ ምን አይና አበቃል። በእናትህ እንዳትደናበር በቃ ትሄዳለህ። አንገቷን ታቃታለህ። ከዛ በኋላ እንፈትሻለን። ነካ ታረገም ፍላጎት ቶሎ ና። ፍላጎት ቶሎ ና። ምን እያደረክ ነው? ምን እያደረክ ነው አለው? አንገቷን ነቃት አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ? እንዴት ነው የሚታነቀው? አንገቷን አላልከኝም እንዴ? ታዲያ ካለ ይረክ ባንተ ታርገን ነቃት ሆነ ካለ ነገር ቢመስላስ ካለ አይደል ያለ ነው። አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? ታያ እዚህ ጋር ሰው ጠብቅላለሁ። ሄደህ ተሰብረዋለህ። እሺ ሂዳ ምንድነው ተሳካኩ ይኸውልህ በደህና ነገር ሊከሰን ነው ለካ ተሳካ። ምን አባት መኪኔ ወሰድ። ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እኔ ደህና ነኝ። እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ ቢሊየነር ለመሆን ምን ስራዎችን እንደሰራ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘሁ። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተመራሩቤ ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና ሚስጥሩን ነገር ጠንቆይ ተቀለባለህ። ነገርኩ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር እንቁላል ሸጣል፣ ሊስትሮ ሰርታል። ግን ዋናውን ነገር ሀብቱ በምን መጣ ነገር ነው። ሰልፍዬም ሸጥ ነበር እኮ። ወይኔ ሚስጥሩን ንገረን እያልኩ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አትፈልግም? ንገረን። ምንድነው ይሄ? ምንድነው የትኛው? በሎኬሽን እመጣለሁ፣ ችግር የለውም። ተው የምን ምልክት ነው? በሎኬሽን መጣው። Your destination is 3 miles away. Turn right. Turn left. አታ ምንድነው? ታገቢኛለሽ? I'm sorry። ምን እያደረክ ነው? ስንት ጊዜ የተዘጋጁበትን ፕሮፖዛል ያበላሽም። Your destination is 3 kilometers away. ኧረ በሎኬሽን የሌለበት የት አባ ነው የምትሄደው? አደይ ሚውዚክ ፌስት ነው። ታዲያ የሚመጣው ቅዳሜ ኦክቶበር 25 አይደል እንዴ? አደይ ሚውዚክ ፌስት በቃና ዌርሃውስ ሊቀወጥለት ነው አሉ የተባሉ የከተማችን ልጆች ደግሞ ምሽቱን ፏፈሽ ያደርጉናል። ማፓራጄ እስከ ሳውዝ አፍሪካ ድረስ መጥቶ ያቀነጣጥሰናል ይላል። ፉሊጌት እንዲሁም ላይቭ ፐርፎርማንስ በኩል ሱሪና ግዳይ ይኖራል። ትኬቶቹን ቻፓ ላይ ያገኛሉ ወይም ደግሞ በር ላይ ያገኛሉ። የመቻችሁ እናቱ መኪና እያየሽ እናት እንዴ እናት ቦሊ ጆሪያ ቦሊ ከንግና ነፍሴን እኮ ነው ያዳንክልኝ። ምን ላድርግልህ? ኧረ እኔ ምንም አልፈልግም። ሌላ ጊዜ ግን እያየሽ እሺ። እንዴ ቆይ እንዴ አፍራኝ ነው እንዴ? የምትፈልገውን ጠይቀኝ። ኧረ ምን አይናፋር ነገር ነው መሰለኝ። ዝም ብለህ ቃሉን አውጣ። ነፍሷን እኮ ነው ያዳንክላት። ማን ትግደረደራለህ እንዴ? ጠይቃት፣ ዝም ብለህ ትሰጣለች። ጠይቃት። አሳምቡሳ ግዢልኝ። በመጀመሪያ ደረጃ ሳምቡሳ ነው የሚባለው። ሲቀጥል ደግሞ ነፈስ ነው። እሺ ልጆች